እና ይደንቀኛል። ሰው የለኝም ምናምን ብዬ ሁል ጊዜ አለቅሳለሁ፣ መዳም ቤት ማለት ነው። ምን ላድርግ ማለት ምንድን ነው ማድረግ የምችለው? ገንዘብሽን ለቤተሰቡ ቤተሰቦች አጥፍተው ማለት ቦታ ነበረ ቦታ ገዝተውልኝ ነበረ። ከዛን ቤት ካልተሰራበት መንግስት ይወርሳል መሰለኝ። መንግስት ወረሰው። ወንድሜ የሆነ ጥቂት ብር እንደነበረ ቤቱን ጀምርልኝ፣ ከዛም ደግሞ እየሰራው እልካለሁ ምናምን ስለው ይሄ ያኔ ላይ ያለሽ ብር እኮ ቤት አይጀምርም ምናምን እያለ በቃ ወንድሜ በጣም ቀለደብኝ ነው። ከዛም አሁን መንግስት ወረሰው መሰለኝ ቦታውን። ያኔ ቤት ካልሰራበት ግብር ምናምን ካልተከፈለ ይወስዳል መሰል መንግስት ማለት ነው። ከዛም እናትና አባቴ አሉ ገጠር። ግን ምን ሆነሽ ነው? ምን ሆናችሁ ነው? እኔና ወንድሜ ስንጣላ ምናምን ምን ሆነህ ነው? የእሷን ብር ወይ መልስ፣ መስራት ካልቻልክ መልስላት፣ እሷ በፈለገች ሰው ታሰራ ምናምን ብለው ማለት ነው። አታቋጥተውት ራሱ አያውቁም እሱን ማለት ነው። እና እኔ እዚህ ሀገር በጣም ቆይቻለሁ። ግን አሁን ኢትዮጵያ መግባት ምናምን ስፈልግ ግን ማን አለኝ? ኢትዮጵያ ለምንድን ነው የሚገባው? እኔ ምን ሰራለሁ ማለት ምን አለኝና ምናምን ብዬ ተስፋ ቆርጣለሁ። ወይ ሰው የለኝ ወይ ገንዘብ የለኝ ብዬ በቃ አለቅሳለሁ ዝም ብዬ። አይዞሽ አይዞሽ። ይህ ፌስቡክ ነገር እኮ ግን በቃ ምን እንደሚሻል ነው ግራ እየገባኝ። እሺ በደንብ አዳምጪ። አሁን ጋይስ ልብ በሉ፣ ሰው ራሱን የሚያጠፋው በዚህ መንደርደር ነው። የምትስቁ ሰዎች አድቡ። እቺ ልጅ አሁን እዚህ መምጣቷ ነው ጥሩ። ባትመጣ ሰው የለኝም፣ ይረዳኝ የለም፣ ቤተሰቦቼ እንዲያረጉብኝ፣ ፍቅረኛ እንዲያረገኝ ምን እሰራለሁ? ህይወት ራሱን ትርጉም የለው። ለፍቼ መና ብላ ራሷን ከፎቅ ትወረውራለች፣ ወይ አንድ ወቅት ታንቃ ትገኛለች። መናገሩ ጥሩ ነው፣ ሰው ሲናገር ባይዚ። አሁን ማልቀሷ ጥሩ ነው። እኔ ሰዎች ሲያለቅሱ ዝም እምላቸው በምክንያት። የሚያለቅስ ሰው በጣም ጥሩ ነው። እሺ እንባው የውስጥን ነገር አጥቦ ያወጣል። ዝም የሚል ሰው ነው ችግሩን ውስጥ የሚገባው። ስለዚህ እኔ እናቴ ይኸውልሽ፣ እኔም በደንብ አዳምጪኝ። አንደኛ ነገር የዋህ አትሁኝ። እሺ የዋህ መሆን ያሳርዳል። ቤተሰቤ፣ ጓደኛዬ፣ ዘመድ አዝማድ ምናምን የምትዩ ማንም ያንቺን ህልም ለመገንባት ቁጭ ብሎ የሚጠብቅሽ የለም። ይህን አስምሪበት። በቃ ማንም የለም። ለራስሽ ህይወት ራስሽ ነሽ ያለሽው። ምክንያት መደርደር የለም። እከሌ እንዲህ አለኝ፣ ለከሌ እንዲህ ብር ላክ የለም። የራስሽን ህይወት ራስሽ ነሽ የምትገነቢው። እስካሁን የጠፋው ጠፍቷል። ሞትም እኮ አለ አይደል? አሁን ግን ከዛሬ ጀምሮ መታደስ አለብሽ። ገብቶሻል? መታደስ አለብሽ ከዛሬ ጀምሮ። በጣም የአቋም ሰው ቆራጥ ሰው መሆን አለብሽ። ደስተኛ መሆን ይገባሻል። ደስተኛ ሆነሽ መኖር ነው ያለብሽ። አንድ ህይወት ነው የምንኖረው አይደል? ሟች ነን እኮ። እኔ ከዚህ እንደወጣሁ ምን እንደሚገጥመኝ አላውቅም። ለምሞተው ነገር ዋስትና ለሌለኝው ተጨንቄ አልቅሼ መኖር አልፈልግም። የሚያስለቅሱሽ የሚያስጨንቁሽ ነገሮች አቮይድ አድርጋቸው፣ ከዙሪያሽ አባሪያቸው። ግን እኮ ቆይ ሚዩት አድርጊና አሁን አዳምጪ። አሁን አንቺ ስለምታወሪው ነገር የምታስቢ ከሆነ እምልሽ ነገር አይገባም ጭንቅላትሽ ውስጥ። ስልክሽን አስቀምጪው። ገብቶሻል? እንድታወሪ ያልኩሽ ለዛ። አሁን አንቺ ስለምትነግሪኝ ቆይ ከዚህ በኋላ እሱ ሲጨርስ ይሄን እነግረዋለሁ ካልሽ እምልሽ አይገባም ጭንቅላትሽ ውስጥ። ስለምትነግሪኝ ነው የምታስቢ። ታይ በቃ ሁሉንም ነገር መሬት ላይ አስቀምጫው። እጅሽ ላይ ያሉ ነገሮችን፣ ጭንቅላትሽ ውስጥ ያሉ ነገሮችን ሁሉ ነገር መሬት አስቀምጪ። መኖር ነው ያለብሽ። አሁን በፌስቡክ የተዋወቅሽው ፍቅረኛሽ በደንብ አድርጎ እየተጠቀመብሽ ነው። ፍቅረኛሽ አይደለም እሺ፣ እሱ ብዙ ፍቅረኞች አሉት። የስሜን ያህል እርግጠኛው ነው የምነግርሽ። እኔ ብዙ ፍቅረኞች ነው ያሉት።
እና ጭራሽ ዋይፋይ የምትገዥለት አንቺ፣ ስልክ የምትገዥለት አንቺ፣ የቤት ኪራዩ የምትከፍልለት አንቺ፣ ሞባይል የምትገዥለት አንቺ። እንደዚህ አይነቱ ወንድ አይደለም። እሺ ባል አይሆንም፣ የልጆች አባት መሆን አይችልም፣ ኃላፊነት በአጠቃላይ የአንቺ የህይወት መስመርሽ ውስጥ የለም። ከአንቺ የሚፈልገው ገንዘብና ገንዘብ ብቻ። የምታዳምጪኝ ከሆነ ማለት ነው። በግምት አይደለም እየነገርኩሽ ያለሁት። ባል የሚሆን ወንድ ምን አይነት እንደሆነ ታውቂያለሽ? በራሱ የቆመ አላማ ያለው ከማንም ምንም የማይፈልግ ኢቨን ከቤተሰቦቹም ጭምር የራሱ አቋም የመርህ ሰው የሆነ ከማንም ምንም ድጋፍ የማይፈልግ ቆራጥ ቆፍጣና የሆነ ገብቶሽ። አንቺ በሩን አንኳኩተሽ እንኳን ላይከፍትልሽ ይችላል። ልቡን በቀላሉ አታገኙም። እንደዚህ አይነት ወንድ በቀላሉ በአንድ ክሊክ ጥሩ ባል የሚሆን ወንድ ምናምን ፌስቡክ ላይ ልታገኝ እንዳንቺ እኮ ዞር ዞር ነው የሚለው። ከአንቺ ጋር ከተጀናጀነ በኋላ ሀይ እንዳለሽ ለ90 ሴቶች ሀይ ብሎ ልኳል። ማን ስለሆንሽ ነው አንቺ እዛ ላይ ተዋውቆሽ አንቺ አሁን የፍቅሩ መጨረሻ ምናምን የምትሆኝው? እንዳታስቢው ከሆነ እኔ ልቀጣ በሰማይም በምድርም። በጭራሽ ሰው አይሆንሽም እሱ። ይህንን አስምሪበት። ስለዚህ ከዛሬ ጀምሮ ከእሱ ጋር ያለሽን ግንኙነት ቆርጠሽ ጣዩ። እርግጠኛ ሆኜ ነው የምነግርሽ። ሰላም የምትፈልጊ ከሆነ ጥቅም ብቻ ነው ከአንቺ የሚፈልገው። ሁለተኛው የምታረጊው ነገር ለቤተሰቦችሽ ይህንን አርጉልኝ ብለሽ ገንዘብ አትላኪ። ቤተሰቦችሽ አንቺን ህልም ለመገንባት የሉ። መሬት እንኳን እንዲህ ብል ተብለው ተወረሰ አልሽኛው። አይሽ ያንቺን ህልም ማን ለመገንባት እዛ ይቀመጣል? ስለዚህ ብርሽን ራስሽ ትይዥና ሀገርሽ ስትይዥ ራስሽ ህልምሽን ትገነቢያለሽ። ቤት መስራት ነው የምትፈልጊው? እዛው መሬቱን ገዝተሽ እዛው የሚሰራውን ነገር ባለሙያ ቀጥረሽ እዛው እየከፈልሽ እዛው በእጅሽ ቁጭ ብለሽ ታሰራለሽ። እስከዛ ድረስ ምንድነው የምታረጊው? ማዳም ቤት ነው አይደል ያለሽው? ብርሽን ያዢ። ብር ደግሞ እየሞተ ነው የሚመጣው አይደል? ወርቅ ግዢና አስቀምጪ። በደንብ አዳምጪ። ወርቅ ብር አካውንትሽ ውስጥ ብታስቀምጪው 1 ሚሊዮን ብር ቢኖርሽ የዛሬ ዓመት 500 ሺህ ብር ነው ያለሽ። ብሩ ጽሁፉ 1 ሚሊዮን ብር ነው የሚለው። የመግዛት አቅሙ የገንዘቡ አቅም ግን ወርዷል በግማሽ። እየሞተ ነው አይመጣው ገንዘብ። ወርቅ ግን እየሞተ አይመጣም። ሚኒናት ዛሬ ገዛሽው አይደል? የዛሬ ዓመት ብትሸጪው በእጥፍ በየቀኑ እየጨመረ የሚሄድ ነገር ወርቅ ሐሴት ማለት ነው። ባይዚ ወርቅ ማለት ሐሴት ገዝተሽው ያስቀመጥሽው ነው የተጠቀምሽበት ነው ምናምን አይባልም። ልክ እንደ ሞባይል ስልክ ምናምን ወርቅ ሁሌ የትም ቦታ ባለበት ዋጋ ነው የምትሸጪው። ሁሌ ተፈላጊ ነው ወርቅ። ወርቅ ኖሮሽ ልሽጥ ብትይ አይ አንፈልግም አይሉሽም የትም ቦታ። ወርቅ ትክክለኛ ሐሴት ነው። ባይዚ ብልህ የሆናችሁ ሰዎች፣ በተለይ ሰው ሀገር የምትሰሩ ሰዎች ወርቅ እየገዛችሁ አስቀምጡ። የወርቅ አካውንት ራሱ መክፈት ትችላላችሁ። ባንኮች አላችሁ፣ አንዳንድ ባንኮች ጎልድ አካውንት አላችሁ። የገዛችሁ ማስቀመጥ ትችላላችሁ። ይህንን አስቢ። ስለመስራት፣ ስለመለወጥ፣ የተሻለ ሰው ስለመሆን አስቢ። ደስተኛ ራስሽ በህይወትሽ ውስጥ ካልሆንሽ አንቺ ማንም የሚፈልግሽ ሰው የለም። ለአንቺ ማንም አይመጣልሽ። ማንም ሰው የለኝም ነው ያልሽው? እኔም ማንም ሰው የለኝም ከጠየቅሽኝ። በህይወቴ ግን እንደኔ ደስተኛ የለም። ከኔ ጋር መሆን የማይፈልጉ ሰዎች አሁን ሰዎች ሊኖሩ ይችላሉ እኮ። እኔ እኮ በራሴ ደስተኛ ስለሆንኩ ነው። እዚህ ጋር ወጥቼ ብነፋረቅ ከኔ ጋር መሆን የሚፈልግ ያለ ይመስልሻል? ይህ እሱ ዝም ብሎ ሆነ ባለ ነው አንዴ ያለቃቀሰው ለፍስት ሲጀመር እሱ ጓደኛ ማንም መሆን አይፈልግም ነው የሚባለው። በራሴ ህይወት ውስጥ ራሴ ደስተኛ ስለሆንኩ በራስ መተማመኔ ስለያዝኩ የራሴን ህይወት ራሴ ስለምመራ ሰዎች ከኔ ጋር ወዳጅ ጓደኛ ምናምን ዘመድ መሆን ይፈልጋሉ። አንቺም ጋር እንደዛ ነው። እኔ የተለየው ፍጥረት ሆኜ ሳይሆን ኑሮሽ ነው አንቺን የሚመስለው። መጀመሪያ በራስሽ ህይወት ደስተኛ ሁኚ። የምታገኙን ገንዘብ አመስግነሽ አስቀምጪ። በየዕለቱ አመስጋኝ ሁኚ። ስለ ጤናሽ አመስግኝ፣ አታልቅሽ። ከዛሬ በኋላ እንባ የሚባል ነገር እንዳይኖር ህይወትሽ ውስጥ ምስጋና ብቻ። የሆነው ሆኗል እስካሁኑ። ከአሁን በኋላ ግን በቃ ደስተኛ ሁኚ። ሆስፒታል የተኛ ሰው አለ፣ ኮማ ውስጥ የተኛ ሰው አለ፣ ውጭ የናፈቀው ሰው አለ፣
የሞት ቀኑ ተነግሮት መቼ እንደሚሞት ቀን እየቆጠረ የሚኖር ሰው አለ። ገብቶሻል? በልቶ የማያደርሰዋል። ውጪ ጎዳና ይኖራል። ስራ ያጣል። ፓራላይዝድ ይሆናል። ውጪውን እንደው አንዴ ወጥቼ ባየሁት ብሎ የሚመኝ ሰዋል። በጉልኮስ ብቻ የሚመገብ ምግብ ባፊ ጣዕሙን እንደው ምላሴ ላይ ባጣጣምኩት ይላል የማይችል። አንቺ ሁሉ አለሽ። ካጣሽው እኮ የተደረገልሽ ብዙ ነው እኮ አይደል? ለዛ ነው ሰዎች የምታማሩበት ጉዳይ ካለ፣ የሚያስለቅሳችሁ ጉዳይ ካለ በህይወታችሁ ውስጥ የትኛውም ከባድ ጉዳይ እመኑኝ እጃችሁ ላይ ካለው አይበልጥም። ከተደረገላችሁ ፈጣሪ ለእናንተ ካደረገው ካላችሁ ጤና፣ ካላችሁ ጊዜ፣ ካላችሁ እውቀት ብቻ በህይወታችሁ ውስጥ ያለው ነገር በጣም ኤክስፔንሲቭ ነው። ዞር ዞር ብለሽ ማየት ብትጀምሪ በራስ መተማመንሽ ይጨምራል። አራተኛ መጨመርልሽና በጣም ወሳኙ ነገር እንደ አንበሳ ኑሪ። ገብቶሻል? በደንብ አዳምጪኝ። እንደ አንበሳ ኑሪ። አንበሳ የአራዊቶች ንጉሥ የሆነው በፍጥነቱ አይደለም። በፍጥነት አቦ ሸማኔም አለ። በግዝፈቱ አይደለም። በግዝፈት ዝሆንም ቀጨይም አሉ። በግርማ ሞገስ በቁንጅናው ምናምን ብትይ ከሱ የሚያማምሩ በጣም ብዙ እንስሳቶች አሉ። በአስፈሪነት ብትይ አስፈሪ ብዙ እንስሳ አለ። አንበሳ በእነዚህ ሁሉ መመዘኛ ቢቀመጥ እንኳን ንጉሥ ሊሆን ተራ ነው የሚሆነው። አንበሳ የአራዊቶች ንጉሥ የሆነውና ሰው ሁሉ ራሱ አንበሳ እንደ ምሳሌ የሚያየው ሜንታሊቲው ነው። እሺ፣ በራስ መተማመኑ ሁሌ ነግሬያቸዋለሁ። አንበሳ ሌሎቹን እንስሳቶች ሳያቸው ቁርሴን አገኘው ነው ብሎ የሚያስበው ሌላ እኮ ታሪክ የለውም። በአቅም እኮ ሊበልጡት ይችላሉ። ዋው ምበላውን አገኘው ብሎ ነው በድፍረት የሚንቀሳቀሰው። ሌሎቹ ደግሞ ሲያዩት ወይኔ ጉዴ ሊበላይ ነው ብሎ ነው የሚያስቡት። በአንበሳውና በሌሎቹ እንስሳቶች መካከል ያለው ልዩነት የምንድን ነው? የግዝፈት ወይ የፍጥነት ሳይሆን ሜንታሊቲ። እንዴት ነው ራሳችሁ የምታዩት? ደካማ ነኝ ሰዎች ሳይዋችሁ እኔ ደካማ ነኝ፣ ሰው የለኝም፣ አቅመቢስ ነኝ፣ ቆንጆ አይደለሁም ካልሽ ጨርሰሻል። በቃ አልቆልሻል። ሰዎች ሲያዩሽ፣ አንቺም ሰዎችን ስታያቸው ስትኖሪ እንዴት ነው የምትኖሪ? እኔ ይችላል፣ ቆንጆ ነኝ፣ ጥሩ ነገር ይገባኛል፣ በጣም ደስተኛ ነኝ፣ ህይወት ውስጥ ያሉ መልካም ነገሮች ሁሉ የኔ ናቸው፣ ፈጣሪን ሁሉ ስለሰጠኝ ተመስገን፣ ያለኝ በቂ ነው፣ እንደው ሌላ አልፈልግም ስትይ ይጨምርልሻል ፈጣሪ በግድ። እሷማ አመስግናለች፣ ሌላም ይሰጣት። እንደ አንበሳ ኑሪ። ቴንክ ዩ ሺ ፌስ ኦፍ ቴንክ ዩ ቬሪ ማች። ተግባባን?